አትሰማም እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? የያሲኑን ሐሳብ እንደ ሀገር ልንደግፈው እንደ ሀገር ልንወስደው ይገባል። አዎ ተውን፣ የሞከርን ነው። ምንድነው አታገባም እንደምትሉ ቤተሰቦች? ምንድነው አትወልጅም እንደምትሏት እንዴ? እየሞከረች ነው፣ እየሞከርኩ ነው፣ እየሞከርን ነው። ተውን። ለምንድነው እንደዚህ ያላረከው? ለምንድነው እንደዚህ ያልጀመርከው? ለምንድነው የተሻለ ስራ ያልሰራው? ተውን፣ እየሞከርን ነው። የቅርብ ዘመዶች፣ ጎረቤቶች፣ የአካባቢ ሰዎች እስቲ የልጆቻችሁን ቁስል አዳምጡ፣ ለመረዳት ሞክሩ። በሰው ቁስል ላይ እንጨት እየሰደዳችሁ ልብን የምታደሙ እየሞከርን ነው። ተውን። ይሄ ትልቅ ሀሳብ ነውና ሁላችንም እንደ ሀገር እየሞከርን ነው የሚለውን ነገር እናስምርበት። አዎ ጥያቄያችሁን ለጊዜው ገታ አድርጉት። የልጆቻችሁን የቤተሰቦቻችሁን ጭንቀትና ብሶት ለማዳመጥ ሞክሩ። አዎ እንደ ሀገር እንተሳሰብ፣ እንደ ሀገር እንደማመጥ። አዎ የሞከርን ነው፣ የሞከርኩ ነው፣ የሞከረች ነው።